ማፈግፈጉ የታሰበበትና የተጠና ነው እና በጣም እርግጠኛ ሆኜ የምነግርህ ከሁለት ቀን በኋላ አሁን የተለቀቁ ቦታዎች በማን እጅ እንደሚሆኑ ታያለህ የሚል ንግግር ተናግሬ ነበር። ምክንያቱም አይ ቲንክ ከዛ ሚቲንግ እኛ ከመገናኘታችን ማፈግፈጉን በተግባር ከመከወኑ ከአምስት ቀን በፊት አንድ ሁለት ትልቅ ስትራቴጂክ ውሳኔዎች ወስነናል። ከባድ ውሳኔዎች ናቸው ግን ውጤቱ ጥሩ እንደሚሆን እርግጠኞች ነን የሚል ሰምቼ ነበር ከዛው ከአካባቢው። እና እነዛ ውሳኔዎች አንደኛው አሁን ከተያዙት ቦታዎች ስትራቴጂካሊ መውጣትና ስፔሲፊክ የሆኑ ፍሮንቶችን እነሱ አካባቢ የአብይ ጦር ተሯሩጦ እንዲገባ እናደርጋለን። ከገባ በኋላ አይወጣም ብለው ነበር። አይወጣም እርግጠኛው እና እንለቃለን ያው ተሯሩጦ ይገባል አሸንፈን ብሎ መፎከሩ አይቀርም ግን አይወጣም የሚል ነበር። እና እነዛን ግንባሮች አውቅ ነበር። ዝርዝር ነገር መናገር አልፈለኩም በወቅቱ ያልኩ እንደነበረው ወታደራዊ ስትራቴጂን እዚህ ላይ ማውራት ወታደራዊ መረጃን እዚህ ላይ ማውራት ቦታው አይደለም። እኔም አይደለሁም ማውራት ያለብኝ ሌሎች አሉ። የማውቀው ግን በጠቅላላ ነገሩን ማስረዳት ይችላል የሚል ነበር የተናገርኩት። እና ያንን አውቅ ስለነበረ እኔ ይሄ አካባቢ ተለቀቀ ሲባል አልገረመኝም አልደነገጥኩም። ለሁለት ቀን ያህል ሰው በጣም ተረባብሾ ብዙ አይነት ነገር ሲናገር ነው ያኔ አንተ የጠየቅለት የመጣሁት ማለት ነው። እና እንዳልኩትም እንደተባለው በሁለት ቀን የሚያልቅ አልሆነም። ያው በሜዳ ላይ የሚሆነውን ነገር ቀን ተመነህለት በዚህ በዛ የሚባል ነገር የለም። ምክንያቱም ዝም ብለህ የምትፈስበት ፕሮግራም አይደለም። ውጊያ ነው። ኮንፍሮንት መዳረግ አለ፣ መሳሳት አለ፣ ሪትሪት ማድረግ ብዙ ነገር አለ፣ የጠላት መበርታት አለ። ብዙ ነገር ጊዜ ይወስዳል። የራስህ ድክመት ይኖራል። እነዚህ ሁሉ ነገሮች ስላሉ የሚፈጀውን ያህል ጊዜ ፈጅቶ የተባሉት ቦታዎች ሁሉ አሁን ተመልሰው በቁጥጥር ስር ውለዋል። በሰሜን በኩል እንደሚታወቀው ጋሸና ትናንት በትግራይ መከላከያ ሰራዊት እጅ ወድቋል። ዛሬ ላሊበላ እንደዚሁ በትግራይ መከላከያ ሰራዊት እጅ ወድቋል። አሁን ልንገባ ስንል ደግሞ የሰማሁት ነገር ጭፍራ በምስራቅ በኩል እንደዚሁ ጭፍራ በትግራይ መከላከያ ሰራዊት እና በኦሮሞ ነጻነት ጦር ጥምር ዘመቻ ስር ገብቷል የሚል አለ እና ሰፊ የሆኑ እንቅስቃሴዎች አሉ። በጋሸና ላሊበላ ጦር እንደሚታወቀው በጣም ሰፊ ቁጥር ያለው ጦር ነው ያዘመቱት። ብዙ ክፍለ ጦርን የመንግስት ሰዎች ማለት ነው። እንደምታውቀው ምናልባትም እንደሰማኸው ቀደም ሲል ከመግባታችን በፊት 11 ክፍለ ጦር የሚሆን 7 የአማራ ልዩ ኃይል ብርጌድ እና 3 የፋኖ ብርጌድ በጠቅላላው እስከ 80,000 ሰው የሚደርስ አባላት ያሉት ኃይል በዛ አካባቢ ተሰማርቶ እንደነበርና ይሄ ሁሉ ከስራ ውጪ እንደሆነ አንዳንድ ሪፖርቶች ያሳያሉ። ከዛ ባሻገር ስትራቴጂክ ሪትሪት ሲደረግ ሊወሰዱ የታሰቡባቸው አንዳንድ እርምጃዎች ነበሩ። ሌሎች ቅድሚያ የሚሰጣቸው ስራዎች ነበሩ። በምዕራብ ግንባር እንደዚሁ የሻቢያና የፋኖ ጦር ህዝብን ያሰቃየበት ነገር ስለነበረ ለማንኛውም እነሱም ወደፊትም ቢሆን ከባድ ችግር እንዳይፈጥሩ ሲባል በእነሱ ላይ እርምጃ መውሰድ ያስፈልግ ነበረ። ከነሱም ጋር ያለው ዝም ስለተባሉ የነበራቸው ጥጋብ አሁን እንዲተነፍስ ተደርጓል። ስለዚህ አሁን በሁሉም አቅጣጫ አይ ቲንክ መልሶ የማጥቃት እርምጃው ቀጥሏል። ይሄ መልሶ የማጥቃት እርምጃ አይ ቲንክ አሁን በተጠናከረ መንገድ በስፋት በሚቀጥሉት ቀናትና ሳምንታት የሚቀጥል ይሆናል። ይሄም በቅንጅት ከኦሮሞ ነጻነት ጦር ከደቡብ የሚያደርገው ጋር የተቀናጀ ሰፊ ስራ የሚፈጸምበት ይሆናል። ናው የነበረው የማፈግፈግ ሁኔታ ችግር አልፈጠረም አይባልም። የትግራይ መከላከያ ሰራዊት ወጥቷል ሲባል በመጡበት አካባቢ ሁሉ የጁንታ ተላላኪ ናቸው፣ አስተኳሽ ናቸው፣ ደጋፊ ናቸው፣ በጋርደው ሲያብሉ ነበረ ምናምን የተባሉ ሰዎችን መግደል በየአካባቢው የሄዱ ኤክስኪዩት የማድረግ
የማሰር የማሰቃየት የተለያዩ እርምጃዎች በተለያዩ ከተሞች ታይቷል። በደሴ በተለይ እና እንደዚህ የተለያዩ ከተሞች ውስጥ እንዲህ አይነት ጭካኔ የተሞላበት እርምጃ ብዙ ሰዎች ላይ እርምጃ ወስደዋል። ቀደም ሲልም በዛ አካባቢ የትግራይ መከላከያ ሰራዊት ጥቃት በሰነዘረ ጊዜ በውስጥ እዛ የመጡ ፋኖች በተለይ ከምዕራብ በኩል የመጡት ብዙ አይነት የሽብር ተግባር በህዝቡ ላይ ሲያደርጉ ነበር። አሁን ደግሞ በበቀለኝነት ስሜት ህዝቡን ሲያስጨንቁ እንደነበረ የሚታወቅ ነው። መንግስትም በራሱ መንገድ መብራትና ውሃ ያቋርጣል። እንዲህ ያሉ ችግሮች አሉ እና ይሄ ያው የተከፈለ ዋጋ ነው። ቀላል ነገር አይደለም። በማፈግፈጉ ምክንያት ህዝብ ለጥቃት ተጋልጧል። በአጣዬ በከሚሴ አካባቢ እና በአጠቃላይ ከአጣዬ እስከ ከሚሴ ባለው ኮሪደር ይሄ ሸዋሮቢት፣ ካራቆሪ፣ ሰንበቴ እነዚህ መስመሮች ላይም ብዙ ችግር ደርሷል። ቀደም ሲልም በድሮን ጥቃት የተጋለጡ አካባቢዎች ነበሩ። ወደዛ ክፍት ሲሆን ደግሞ ሰላማዊውን ዜጋ ለማጥቃት አንዳንድ እንቅስቃሴ መደረጉ ነገር እንዳለ ነው። ያው ዋጋ ያስከፈለ ነገር ነው። ነገር ግን በአጠቃላይ ከሚመጣው ጠቅላላ ድል ጋር ሲታይ ይሄ ዋጋ መከፈል የነበረበት ነው ተብሎ ሊታለፍ ይችላል። ያሳዝናል። የሰዎች ህይወት፣ የሰዎች ንብረት፣ የሰዎች መተዳደሪያ ለጥቃት ሲጋለጥ በአንዳንድ ትልቅ ወታደራዊ ስትራቴጂክ ውሳኔዎች የተነሳ ያሳዝናል። ነገር ግን ያው ዋጋው ይሄ ነው ማለት ነው። በሌላ በኩል እና አብይ የነበረውን ማፈግፈግ በመጠቀም ተሽለክልኮ አንዳንድ ከተሞች ጋር በመግባት የፎቶ ስነ ስርዓት ለማድረግ ጥረት ሲያደርጉ ነበር። አሁን ደግሞ ባፈገፈጉበት ቦታ ገብተው ድልን አግኝተናል ብለው ገድል ለማጻፍ እየሞከሩ እንዳለ ይታያል። የገድል መጻፍ ስራው ተጠናክሮ ቀጥሏል። ያው እንደ ድሮዎቹ በሚተማመኑበት አምላክና መላእክት ስም አይደለም እንጂ አሁን ደግሞ በመሪዎቹ ስም የሚጻፍ ገድል ብዙ ነው። ነገር ግን ምንም የፈየዱት ነገር የለም። ያው እንደሚታወቀው አብይ ወደ ጦር ሜዳ ልዝመት ያለውም እኔ ወግቼ አሸንፋለሁ ብሎ ሳይሆን እኔ በፎቶ ፕሮፓጋንዳ ከሰራው እኔ በቦታው ከተገኘው የተወሰኑ ታማኞቼ ቢያንስ የሆነ ያህል የመደፋፈር ስሜት ይኖራቸዋል። ይሄ መስኪኑ ደግሞ ታማኝ የሆነ ደጋፊው ደግሞ ይሄ በየከተማው እኔም እንደ መሪ ያለ የሚዘለው ሁሉ በቃ የበለጠ በራስ ወደ ጦርነት የመሄድ ፍላጎቱን ይቀሰቀስ ይሆናል በሚል ለፕሮፓጋንዳ ስራ የተፈለገ የፎቶ ስነ ስርዓት ነው እና ደግሞ እንዲተከፍቶ ሲገኝ እዛ አካባቢ በመግባት ገብተናል ይዘናል ምናምን ማለት ያው again ለፕሮፓጋንዳው ስራ ይጠቅማል ብለው ነው ያሰቡት። ከዛ አልፈው ቦታው ሰላም ሲሆንና የተቆጣጠሩ ሲመስላቸው ደግሞ ይኸው በቃ የመጀመሪያውን ምዕራፍ በድል አጠናቀናል በሚል መግለጫ ጽፎ ወደ ከተማ ተመልሻለሁ፣ ወደ ቢሮ ተመልሻለሁ ምናምን አለ። እሱ እንደዛ ማለቱ እሱ አንድም ቦታ ተዋግቼ ያስኩ ያለው ነገር የለም። በነገራችን ላይ ተለቋል የሚል አለ ምናምን በድል አጠናቀናል ያው የስብከቱን ይሰብካል የተለመደውን። ግን ደጋፊዎቹና ካድሬዎቹ በሱ መገኘት ምክንያት ትልልቅ ድሎች እንደተፈጸሙ እንደተመዘገቡ በማስታወስ አሁን ደግሞ ህዝቡንም ለጠቅላይ ሚኒስትሩ አቀባበል የሚል ሽርጉድ ሁሉ አለ እና ያው ገድል የመጻፍ ስራው እንዳለ ቀጥሏል። ከዛ በተረፈ ምንም የሰሜኑ ጦርነት አሁን መልሶ ማጥቃት ላይ ነው ያለው። መልሶ ማጥቃቱ በስፋት ይቀጥላል። እስከየት ድረስ ነው ለሚለው ደግሞ ቁርጣችሁን ወቁ እስከ ፊንፊኔ ድረስ ነው። በትግራይ መከላከያ ሰራዊት በኩልም በኦሮሞ ነጻነት ጦር በኩልም